በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ተከታዮች ያሉትና አነጋጋሪው የዩቲዩብ ኮከብ አይሾስፒድ በአሁን ሰዓት አዲስ አበባ ገብቷል። በአፍሪካ እያደረገ ያለው ታሪካዊ ጉብኝት ማጠቃለያውንም በኢትዮጵያ አድርጓል። በመላው ዓለም እየተዘዋወረ በሚያደርጋቸው የቀጥታ ስርጭቶች የሚታወቀው ስፒድ ዛሬ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ሲደርስ ደጋፊዎቹ በከፍተኛ ድምቀት ተቀብለውታል። በጣም የሚያስገርመው ግን ገና እንደገባ እሱን በቅርጽም ሆነ በመልክ በአካሄድም የሚመስለው ኢትዮጵያዊ መንታውን ማግኘቱ ነው። ይህ የኢትዮጵያው ስፒድ ተብሎ የተሰየመው ወጣት ከዝነኛው ዩቲዩበር ጋር ያደረገው ቆይታ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ስፒድ በአፍሪካ ጉዞ ናይጄሪያን፣ ጋናን እና ኬንያን የጎበኘ ሲሆን የመጨረሻና መዳረሻውን ያደረጋት ግን ኢትዮጵያን ነው። ዝነኛው ዩቲዩበር በአዲስ አበባ ጎዳናዎች ላይ በሚያደርጋቸው እንቅስቃሴዎች የኢትዮጵያን ባህልና መስተንግዶ ለዓለም እያስተዋወቀ ይገኛል። በተለይም ከኢትዮጵያዊው መንታው ጋር የሚያደርጋቸው አስቂኝ ትዕይንቶች በዩቲዩብ በሚሊዮኖች የሚቆጠሩ እይታዎችን እያስገኙ ይገኛሉ። ዜና ኦርቢትን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ውስጥ ያጋሩን።